አስከሬን ስናወጣ ተደራርበው ነው አስከሬኑን እያየን የምናወጣው። ምክንያቱም ቀባሪ ጠብቷል ማለት ነው። ወጣቱም ሞቷል። የቤተክርስቲያን ፓስተሮች፣ ቄሶች ሁሉ የሞቱበት ስለሆነ ቀባሪ አጥተው ራሳቸው ቤተሰብ የራሱን አስከሬን እየወሰደ ነው እየቀበረ እስካሁን የቆየው። ስንት የነበረ ስትመላለስ? 8 9 ወደ 270 አስከሬን ተገኝቷል። አሁንም 12 አስከሬን እዚህ ቦታው ላይ ፍለጋ ላይ ናቸው። አካባቢ ሊገኝ ይችላል የሚል ምልክት በግምት ሊኖር ይችላል። ትንሽ ሽታም አለ። ባለም ምስትም ሁለቱም እዛው ቀሩ። የ3 ወር ህፃን ወንድ ልጅ አሁንም አለ። በኋላ ታዩታላችሁ። ይሄ አስከሬን ፍለጋ ነው ይሄ ሁሉ የተቆፈረው። ከቤት ከወጣን 2 ቀናችን ነው። አደጋው የተከሰተበት ቦታ ለመድረስ በጣም ብዙ እንደምታዩት ቦታው ላይ እየደረስን ያለ ነው። መሄድ አለብኝ። ወንቶና ወጋ ገላይ ተቀማ ውርሲ እንግዳ ወጣ የግድ ውስጥ ያለውን ሐዘን እንዲወጣልኝ ለማድረግ መሄድ አለብኝ። ወንቶና ወጋ ገላይ ተቀማ ውርሲ እንግዳ ወጣ ጎምፓን ሴሊያ ሃይቆ ጊዜ ለመቆጠብ እንግዲህ የሄድኩበትን ቦታዎች አልነገርኳችሁም። ከአዲስ አበባ ሐዋሳ አድሬ በጠዋቱ ወላይታ ሶዶ፣ ከወላይታ ሶዶ ወደ ጎፋ ሳውላ ነው እየሄድኩ ያለው። ተከታተሉ። አሁን ከምሽቱ 4 ተኩል ነው። እንግዲህ ቀኑ ሙሉ ስንጓዝ ነው የነበረው። ሳውላ ከተማ ገብተናል። ግን ሳውላ ከተማ በጣም ብዙ አልጋ አፈላለግን አጣንና አንድ በጣም መልአክ ነው የሚለው እግዚአብሔር ይመስገን እሱን እግዚአብሔር ልኮልን እሱ ቤት ነው የምናድረው። እንግዲህ ነገ ጠዋት ነው ወደ አደጋ ወደ ከተከሰተበት ቦታ የምንሄደው። ስለዚህ በጣም ድካም አለው። እንግዲህ ማረፍ አለብን። ወደዛ እየሄድን ነው። ጠዋት እንገናኛለን። አሁን ያሉት ነገሮች በትንሹ ላሳያችሁ ይችላል። አሁን ከምሽቱ ወደ 6 ሰዓት አካባቢ ነው እንግዲህ ያረፍንበት ቤት ጋር ነው አሁን የምንገኘው። ከራት በኋላ አሽተነጥፎልን ልንተኛ ነው ማለት ነው። እንግዲህ ማናውቀው ሀገር ማያውቁን ሰዎች ነው ያስተናገዱን የተቀበሉን። ቤት ነው ያለነውና እዚህ ሚኮም ላይቭ ላይ ገብቶ ዝም በሉ እያለን ነውና ለዛ ነው ቀስ ብለን የምናወራው። በጣም የተባረኩ ሰዎች ናቸው ያሳደሩን። የኢትዮጵያዊነት እንዲህ ነው የሚያምርብንና በጣም ነው ደስ ያለን። ነገ ጠዋት እንገናኝ። ይሄን ቪዲዮ ሁላችሁም ሼር አድርጉት በሁሉም ፕላትፎርም። ዩቲዩብ ቻናላችን ሰብስክራይብ አድርጉ። ይመቻችሁ። ሚኮ እየተጨቃጨቀ ነው ላይቭ ላይ። ዛሬ እንግዲህ ጎፋን የምንገኘው ትናንት ሌሊት ነበር የገባ ነው። ይህ ድንቅ ወንድማችንን አቀንም አናውቀውም። እንግዲህ ያወቀን እዚሁ ስንደርስ ነው። ሆቴል ሳውላ አካባቢ ምንም ባለመገኘቱ ቤቱ ነበር ያሳደረ ተንከባክቦ በጣም ማመስገን እፈልጋለሁ። ከኋላ የምታዩትን አምቡላንስ እሱ ነው የሚነዳት። በተከሰተው አደጋ አንገል ስንት የነበረ ስትመላለስ? 8 9 በቀን 8-9 ጊዜ እየተመላለሰ የብዙ ሰዎች ብዙ ከሞት የተረፉ ሰዎች አሉ። ሞት የተረፉ አሉ። ሆስፒታል ገቡ። እንዴት ነበር? 4 የሆኑ ሰዎች አሉ። እነሱን መመላለሰው ነኝ። ሌሎች ተጨማሪዎች ቢኖሩ እንደነባ ባይሆኑ የተራራቱ የምሰራው ቀለብም የማቀርበው ነው ስለሆነ ለነብ ድካም በበዛም ለስራዬ ጥሩ ነው ብዬ አስባለሁ። ስራዬን በአግባቡ እየሰራው ነው ያለሁት። ብደክመኝም ያው ህዝብን ማገልገል ነውና የኛ ስራ
ህዝብን ያገለገልን አለ። ብራንት አሁን ከሁሉም የበለጠ ላንተ ይከብዳል። ምክንያቱም እዛ የሞቱትን አስክሬንም ይዘህ ስትሄድ የነበርከው አንተ ነበር። ምናልባት ዲቴል ያሉትን ነገሮች ውስጥ ገብተን ማውራት እንችላለን። እባካችሁ ይሄን ቪዲዮ ለብዙ ሰዎች አጋሩት። ሰብስክራይብ ማድረግም እንዳትረሱ። ኮሜንት ላይ ያላችሁን ሐሳብ አካፍሉ። ባንተየው እስኪ ከመጀመሪያ የነበረው ነገር እስኪ አስታውሰን፣ ዲቴል የነበረውን ስሜት እንዴት ነበረ? እንደገና አንድ ሴት ያየናት ሴት ነበረች፣ እጇ እንደዚህ አወጣ። በጣም እሱ ሶሻል ሚዲያ ላይ ብዙ ሰዎች እየተቀባበሉት ያለ ነገር ነው። እስኪ እነሱ ነገሮች አስታውሰን። እሱ የመጀመሪያ ቀን የተከሰተ ክስተት ነው። የተረፈ የለም 300 ምናምን ሰው መሆን ነው። የተፈናቀሉ ደግሞ ከ400 በላይ ሰዎች አሁን ከናዳ በታች በኩል ያሉ ቦታዎች ላይ እንዳይኖሩ ተብለው የተከለከሉበት ነገር ስላለ አሁን እዛ አካባቢ ላይ ምንም አይሳ አይኖርም። እዛ እንዳይኖሩ ተብሏል። ግን አለ ሰው የተወሰነ ሰው አለ። መጠለያ ጣቢያ ተሰርቶ እስከሚያልቅ ባለው እዛው አሉ ሰዎቹ። በኋላ ስንደርስ ባልና ሚስት ልጃቸውን ትተው የነሱ አጎታቸው ነበር። የሚስት አጎት እዛ ቦታ ላይ የተሰመጠው የሚስት አጎት ነበር። የ3 ወር ህፃን ልጅ ጥላ አጎቴ ያለች ሮጣ ሄደች። እሷም ባሏ ከቁቤት ወጥቶ ብር 60 ሺህ ብር ይዞ ከቁቤት ወጥቶ ቤት ሳይገባ የሷ መሮጥ አይቶ እሷን ተከትሎ ሄደ። ባለም ምስትም ሁለቱም እዛው ቀሩ። የ3 ወር ህፃን ወንድ ልጅ አሁንም አለ። በኋላ ታዩታላችሁ። የ3 ወር ልጅ ነው እንግዲህ ተጠይሞት። ይሄ ትልቅ መስዋዕትነት ነው። ሰውን ለማዳን ራስን መስጠት በጣም ትልቅ መስዋዕትነት ነው። የሞቱት እግዚአብሔር ነፍስ ይማር። ወደ ቦታው ነው የምንሄደው። እንደምታዩት እንግዲህ መሀል ላይ ቆመናል። መኪኖች 3 መኪና ነው የገባው። መውጣት አስቸጋሪ ሆናል። እኛ መኪና ያልፈዋል አያልፈውም የሚለውን ለማየት አብረን ብንመለከተው ነው የተሻለ የሚሆነው። በጣም አስቸጋሪ መንገድ ነው። እንደምታዩት ከባድ ነው። በጣም ሩቅ ነው። ከምታስቡት በላይ ሩቅ ነው። እስኪ እኔ በዚህ ጋር ነው ወደታች የሚተዱት። ቢያንስ 2 ኪሎ ሜትር የሚሆን መንገድ ሄዱና ወክ ያደረጋችሁ ከዛ ሌላ ሰውም የሚያሳዩ ሰዎች ስላሉ በጣም ነው የምናመሰግነው። እስካሁን ድረስ ያደረክልን ነገር በጣም ነው የምናመሰግነው። እሺ ሰላም አሉልኝ። እሺ ትንሽ የእግር ጉዟችንን የሚያቃልል አንድ የፖሊስ መኪና አግኝተን በዛው እየሄድን ነው። በዚሁ አጋጣሚ በጣም የሚገርሙ ወታደሮችን ነው እዚህ ያገኘነው። በቃ ተንከባክበው ብዙ ጊዜ እኔ እዚህ ጋር እንደምታዩት በጣም ከመውደቅ በብዙ ነው የተረፍኩት። እዩት እዚህ ጋር እንዴት እንደተረፍኩ በጣም በተደጋጋሚ ነውና ሲይዙኝ አንጠልጥለው ሲወስዱኝ በጣም ነው ሲንከባከቡን የነበሩትና በነገራችን ላይ እነሱን ሳላመሰግን አላልፍም። አዎ ጫማችን ትንሽ አስቸጋሪ ነው። እንግዲህ እግዚአብሔር አግዞን ቦታው ላይ እየደረስን ያለ ነው። እነዚህን የመሳሰሉ ወንድሞች አግኝተን በእነሱ መሪነት ወደዛው ቦታ እየሄድን ነው ያለ ነው። ቦታው ላይ አይ ቲንክ እየደረስን ይመስለኛል። እዛ አካባቢ ደርሰናል አይደል? ዋው
ለዋኔ ወደ 12 የሚሆን አስከሬን አልተገኘም። ሌሎችን ወስደው ያው የቅብር ስርዓታቸውን ፈጽመዋል ማለት ነው። አያታሳው ከንቾሎክቴ ታሳ ማለት ብቻዬን ብሆን ይሻላል። በጣም ስሜቱ በጣም የሚያሳዝናችሁ እስካሁን ድረስ ሰዎችን ፍለጋሉ፣ ሰዎች ይቆፍራሉ ምናምንና ስሜቱ በጣም ይከብዳል። ape bonta bo atara muchonna nao ani dicha kessa isadin tape hakada ho andichi dana tana homo dana iskela dana homo andichi da homo bora di kaje mitsa boya to kaje utsa to kaje dona to kaje mata to kaje ubal dana birara blogetti dana ana woto denta da bucce yedada gura na iskeli di konna me nu shamma ko kana ma ne asa no ikin ma kisai no de sun sige dana iskela yi osintena danda iso osintena ninjitsu ona yanenne so izana ka kiri yanenne na kaajette na ka kiri yanenne na iterenna takajana gohi iterenna takati dara oh dani babano ana so babki dana na bishapki aise amano dani babai go dani I can't choose now, what's this now? But I can't choose now, look at that choice now. Why do you do that? What did that? I saw what did that? I can make so did that, just a matter to I saw what did that. Sabaka to I saw what did that, one kilo to I saw what did it to somebody to I saw what did that. I እስኪ ስሞንና የት አካባቢ ነዋሪ እንደሆነ እንጀሩ። አቶ በልሁ በቀለ ይባላሉ። የከንቾ ሻቻ ቀበሌ ነዋሪ ነኝ። ለኔም ከቤተሰቦቼ 2 እህቶችና 2 የእህቶቼ ልጆች አልቀዋል። እንደገና የወንድሜ ልጅ ሞቷል። እንደገና የወንድሜ ሚስት ሞታለች። ያንን ለማጽናናት ከነሱ ጋር እዚሁ ነኝ የሚገኘው። ታሳ እግዚአብሔር ያጽናችሁ። እዚህ ቦታ ላይ ምንድነው የሆነው? አሁን ያየሁት ከሆነ 2 ቦታ ላይ ነው መደርመስ አደጋው የነበረው። ምንድነው የሆነው? መጀመሪያ ስንት ሰዎች ነው የሞቱት? ከዛ በኋላ ስንት ሰው ነው የሞተው? መጀመሪያ በቀን 14 ሌሊት እሁድ ሰኞ ሊነጋ እዚህ አካባቢ ከላይ እናንተ እንደምታዩት የመጀመሪያው ናዳ ወደ ንጋት አካባቢ 11 ተኩል አካባቢ ናዳው ተፈጠረ። በዛ ናዳ 3 ሰዎች በናዳው ተበሉና ተቀበሩ። ያንን ለማዳን አካባቢው ህዝብ እንዲሰበሰብ በጥሩምባ በስልክና በተለያዩ ቅስቀሳዎች ሰዎች እንዲሰበሰቡ ነው መጀመሪያ የተደረገው። ከተደረገ በኋላ ወደ 1 ሰዓት ተኩል አካባቢ የከንቾ ሻቻ ቀበሌ ህዝብ በአጠቃላይ እዚህ የምታዩት ሜዳው ላይ ነው የተሰበሰበውና ተሰብስበው እነዚህ የተበሉ ህብረተሰብ ክፍሎችን እንዴት እናውጣቸው አስከሬናቸው በሚል የቀበሌው ሊቀመንበርና ከወረዳ የመጡ የፖሊስ አካላት ጋር በጋራ ሆነው ለውይይት ሜዳው ላይ እንደተሰበሰቡ የምታዩት ከላይ ያለው ናዳ ተሰብስቦ ባሉበት 2ኛ ዙር ከላይ ይመጣና እነዚህ ተሰብሳቢዎችን ሁሉ ጨርሷል ማለት ነው። ከጨረሱት ውስጥ
ያው አሁን የተገኘው አስከሬን ወደ 270 አስከሬን ተገኝቷል። አሁንም 12 አስከሬን እዚህ ቦታው ላይ ፍለጋ ላይ ናቸው ሰዎች። አስከሬኑን ካላገኙ መረጋጋት ስለሌለ ነው አሁን አስከሬን እየፈለጉ ያሉት። በእኛ ባህል አስከሬን ፈልጎ አግኝቶ ከቀበረ መቃብር አለው ነው የሚባለው። ለዚህ አሁን ይሄ ህዝብ ተጨንቆ የጠፉ ሰዎችን እየፈለጉ ነው ያሉት የምለውን ነው። በጣም ነው የሚያሳዝነው። እንግዲህ ከዛ ውስጥም የተረፉ ሰዎች እንዳሉ ሰምቻለሁና በየት መንገድ ነው እነሱ ሊድኑት የቻሉት? ሌሎችስ እንዴት ነው ሊያልቁ የቻሉት? በጣም ብዙ ሰዎችን የሚመለከቱ ሰዎች በጣም ግራ የሚያጋባ ነገር ሆኗልና በየት በኩል የነበሩ ሰዎች ናቸው በጣም የተጎዱት? ከዛስ በየት ያመለጡት ነው የተረፉት? እንግዲህ እንደምታየው ይሄ ቀደም ሲል የነበረው ናዳ ነው። እዛ ላይ ቆሞ የነበሩትን ሰዎች ነው ወደዚህ ተሰብሰቡ ተብሎ አንድ ላይ ተሰበሰቡና ያ የሚታየው ዳገት አለ። ከዛም ወደዚህ የመጡት ተሰብስበው ከላይ ንቅናቄው ሲጀመር በአጋጣሚ ወደዛ የሮጡትና ወደዚህ የሮጡት አንድ 50 የሚሆኑት ተርፈዋል። ግን ሌሎች ሁሉ አልቀዋል። 50 የሚሆኑት የተረፉት በአጋጣሚ ዳር ላይ ያሉት ናቸው። ሩጦ ወደዚህ ወጥተውና ወደዛ ወጥተው የተረፉት ዳር ላይ ያሉ ናቸው። መሃል ላይ ያሉት አጠቃላይ ግን አልቀዋል። ሁሉም አንድ ላይ ነው ያለቁት። አስከሬን ስናወጣ ተደራርበው ነው አስከሬኑን እያየን የምናወጣው። አንድ ላይ የወደቁት ተደራርበው እያሉ አውጥተን ያው ፊታቸውን በማጠብ የማን እንደሆነ የማን ቤተሰብ እንደሆነ በዚህ ልክ እየለየን ለቤተሰብ ሰጥተን አሁን ቀብሩንም ከዚህ በፊት እኛ አካባቢ የተለመደው አንድ ላይ ተሰብስበው ነው የሚቀብሩት። ግን አሁን ከብዛት አንፃር ቤተሰብ የራሱን ቤት ብቻ ነው የሚቀብረው። ምክንያቱም ቀባሪ ጠብቷል ማለት ነው። ወጣቱም ሞቷል። የቤተክርስቲያን ፓስተሮች፣ ቄሶች ሁሉ የሞቱበት ስለሆነ ቀባሪ አጥተው ራሳቸው ቤተሰብ የራሱን አስከሬን እየወሰደ ነው እየቀበረ እስካሁን የቆየውና አሁንም የምታዩት ቤተሰብ መጥቶ ነው እየቆፈረ ያለው። አሁን ከተገኘም ያው ወስደን ቀብረን መተን ሌላውን እንደገና ፍለጋውን በዚህ ልክ እንቀጥላለን የምለውን ነው አሁን እየሰራን ያለነው። እነዚህ አይነት ክስተት በኢትዮጵያም በዚህ በጎፋ ዞንም በገዘ ጎፋ ወረዳም ያልታየ ክስተት ነው እዚህ የተከሰተው። አሁንም ለቅሶም ቀብሩም ቀጥሏል። እስካሁን ሳምንት ነው አልቆየም። ያው ተበላሽቷል ብለውም አይተውም እስካሁን እየቆፈሩ እያወጡ ተስፋ ሳይቆርጡ ወስደው እየቀበሩ ነው የሚገኙትና በጣም የሚያሳዝን ነው። ያልታየ ክስተት ነው። አሁን የቆምንበት ቦታ ወንድሞቻችን እህቶቻችን ከስር መሆናቸውን እንኳን ምንም እንራረጋግጥበት ነገር የለም ማለት ነው። ስለዚህ ሁሉም ቦታ እየተቆፈረ ነው። ስለዚህ በጣም አድካሚ ነው የሚሆነው ማለት ነው። ትክክል የምታዩት ነው። እዚህ ጋርም እየቆፈሩ ነው፣ እዚህ ጋርም እየቆፈሩ ነው። ከኋላም የሚታየው እየተቆፈረ ነው። ከላይ ዳገትም እየተቆፈረ ነው። እዚህ ወርቋል የሚባል ነገር አይታወቅም፣ የለም። ስለዚህ ሁሉም የታየው ቦታ እየቆፈረ ያገኘውን ወስዶ መቅበር እንጂ እዚህ ጋር ተቀብሯልና ከዚህ እናንሳ የሚል ነገር የለም። ከዛ ጋር ተያይዞ እንጨቶች የተለያዩ ድንጋዮች አሉ። እነሱን እየፈነቀሉ እያወጡ ይሄን ቁፋሮ እያደረጉ ከስር ነው እንግዲህ ሰውን የመሰለ ሰው አስከሬን እየፈለገ እያገኘ የሚቀብረውና በምንም አይነት ሰው እስካሁን ተስፋ ሳይቆርጥ ያው የምታዩት ነው። ቁፋሮውንም ጀምሯል። ውሃውም አለ፣ ድንጋዩም አለ፣ ምኑም አለ። መጀመሪያ አደጋው የተከሰተበትና 5 ሰው ነው 3 ሰው ያጣንበት ቦታ የቱ ጋር ነበር? እንግዲህ እንደምታዩት ይሄኛው ናዳ ነው መጀመሪያ የመጣው። ይሄኛው ናዳ መጥቶ ወደዚህ ቤት ነው ያረፈው። ይሄ ቤት የምታዩት ቆርቆሮ ቤት አሁን የተዋጣው የምታዩት እዚህ ጋር ነው ሰዎች ያለቁበት። ግማሹ እዚህ ጋር ነው። ይሄም ቤት ነበር ፈርሷል። ይሄኛውም ቤት ነበር አጠቃላይ ፈርሶ ተውጧል ማለት ነው። አሁን ይሄ ቆርቆሮ ቤቱ ይታያል። እዚህ ጋር ያለው ቆርቆሮ ቤት ሁሉ ወርቆ ተደርምሷል ማለት ነው። ስለዚህ እዚህ ቤትና እዚህ ያለ ሰዎች ናቸው ያለቁትና እነዚህን ለማዳን ተጠርቶ የመጣ ሰው ነው እዚህ ጋር የነበረው ያለቀው። ይሄ ናዳ መጥቶ ይሄንን ሁሉ ጠርጎ እዚህ ጋር ሰዎችን ሲውጥ እነዛን ለማዳን የመጡ ሰዎች እዛ ጋር ተሰብስበው ውይይት ላይ ባሉበት ነው ከላይ የተናደው እነዛን ሰዎች የጨረሰው። ይሄ ቀድሞ የመጣው ናዳ ይሄ ነው። ይሄ ቀድሞ መጥቶ እነዚህን የቀበረው ናዳ ይሄ ነው። ብዙ ሰው የጨረሰው ያኛው ማለት ነው። ብዙ ሰው የጨረሰው ለእርዳታ የመጡ ሰዎችን ቁጥሩ አሁን 270 ያልነው እንደኛ ያየነው ነው እንጂ ከኋላም ሩጦ ይዞ የሄዱ አስከሬኖችም አሉ። የምታዩት አፈር
ይሄ አስከሬን ፍለጋ ነው። ይሄ ሁሉ የተቆፈረው ማለት አዎ። እነዚህ አሁን ዛፍ የወደቁ ናቸው። ዛፍ የወደቀው ሰው ላይ ነው። ይሄ ዛፍ የወደቀው ከብቶች ላይ ነው። ከብቶች ላይ አዎ፣ ከብቶች ላይ እና ሰዎች እዚህ ጋር ቤት ነበር። ይሄ ሁሉ ቤት ነው። ይሄ የሚቆፈረው አሁን አስከሬን ፍለጋ ነው። ይሄ ሁሉ አሁን ፍለጋ ላይ ናቸው። አጠቃላይ አሁንም ይሄው ህዝብ ሁሉ ስቃይ ያየ የሰው ህይወት ከተገኘ ብሎ ይሄው እየቆፈሩ ነው ያሉት። መቼስ በእኛ ባህል አስከሬን ተገኝቶ መቃብር አግኝቶ ሲቀበር ነው ሰው አይምሮው ነፃ የሚሆነው። ስለዚህ ለዚህ ብሎ ይሄ ህዝብ አሁንም ቁፋሮውን እያደረገ ነው ያለው። አስከሬን እየፈለጉ ናቸው ያሉት። የሚታዩት በአይን የሚታዩት ነው። አልተገኘም። ይሄው ስቃይ ያዩ ናቸው። ይሄ አቶ ሐሰንና ሀሪንጎ ይባላል። የሱ ቤተሰብ ናቸው። እሱም አሁን በህይወት የለም። ሐሰንና ሀሪንጎ የሚባል ዘመዳችን ነው። እሱም ጠፍቷል። የሱም አስከሬን አልተገኘም። ከሱ ጋር ያሉ ልጆችም አሉ። አስከሬናቸው እስካሁን አልተገኘም። እየተቆፈረ ነው። ህዝብ ይሄው ስቃይ ያየ እየፈለጉ ናቸው ማለት ነው። ሊኖሩ ይችላል ተብሎ የሚታሰበት እዚህ አካባቢ ነው። እንግዲህ ያው የተዋጠው ይሄ ኤሪያ ስለሆነ እዚህ አካባቢ ድንገት ከተገኘ ብሎ እየፈለጉ ናቸው። አቅጣጫው ባይታወቅም ህዝብ እንደው እዚህ አካባቢ ይኖር ይሁን የሚል ተስፋ ሳይቆርጡ አስከሬን የሰው ህይወት ስለሆነ እሱን እየፈለጉ ናቸው ማለት ነው። ለ9 ቀን ነው እንግዲህ ለ9 ቀን ከሰኞ እስከ ዛሬ ማክሰኞ ድረስ 15 ነው ቀን 15 ጀምሮ ዛሬ ኦልሞስት ወደ 24 ነው መሰለኝ። አዎ ለ9 ቀን ፍለጋ ላይ ነው። በጣም ህመም አለው። በነገራችን ላይ ተመልካቹ ለ9 ቀን ቤተሰብ መፈለግ ማለት ህመሙን ቢያንስ ሬሳ አግኝታችሁ ስትቀብሩት ከውስጣችሁ የሚወጣላችሁ ነገር አለ። ግን የምትወዱትን የምታውቁትን ያን ሰው አታችሁ ሳታገኙት ተስፋ መቁረጥ ማለት በዚህ ሀገር ባህል በምንም ታምር አይታሰብም። እኔ የማን ቤተሰብ ናቸው እየተፈለጉ ያሉት? ይሄ የኛ ቤተሰብ ያንተ ቤተሰብ ናቸው? አዎ። ማንን ነው እየፈለጋቸው? ማን የሚባሉ ናቸው? ስማቸው አቶ ሐሰን ናቸው። አቶ ሐሰን ናቸው። የስንት ዓመት ሰዎች ናቸው? 40 ቤት ይችላል በግምት። 40 የት ነው ቤታቸው? ቤታቸው ይሄ ነው ቤታቸው? አዎ ቤታቸው። ድንገት ወጥተው ወደዚህ መጥተው ይሆናል በሚል ነው አይደል? አዎ ወጥተው እዛ ናዳውን እየቆፈረ ያለ። ይሄ የመጀመሪያው ናዳ ጊዜ ተቆጥቶ የመጀመሪያው ናዳ እዛ ነው። እዛ ያለው ናዳ በዚህ በኩል የነደደው ናዳውን ውሃውን ቆፍሮ ይመለሳሉ። ቤት ወጥቶ አብራችሁ እዛ ያለው ባለቤትና አብሮ ሁለታቸው እየቆፈረ ያለ ናዳው ተነካ። አንተ ነበርክ እዚህ አካባቢ? እኔ ቤታቸው ታች ነበርክ? ቤት ታች ነበር። ኦኬ። ጩኸት ሰማን እኔ ቤትን ስሰማ ወደዚህ ቤታቸው ስመጣ እነሱን የለም፣ ማንም ሰው የለም። ስመጣ በኋላ ከዚህ በፊት እኔ ዞር ብዬ እየጮኸ ያለ ሰው ሁሉ በአንድ ላይ ተሰብስቦ እዛ ይሄ የመጀመሪያው አይደለም። አዎ ሁለተኛው ነው። እዛ ያሉ ሰዎች ያሉ ተሰብስቦ ምን ለማድረግ ቢያቸው የነሱን እየተዋሽ ያሉ በቃ እዛ ያላችሁ ሰዎች ሁሉ የትም ደረጃ ያሉ ሰዎች ተሰብስበው ያሉ በአንድ ላይ ቆሞ ያሉ በቃ የኔ አጎት ልጅ ምስክር የሚባል አለ። ምስክር እና ሐሰን ነው የሞቱት። እሳቸው ፍለጋ ነው ዛሬ 9ኛ ቀናችሁ ማለት ነው? አዎ እነሱ ነው ሁለት የኛ ቤተሰብ የጠፉት። እስካሁን አልተገኘም። ያው እዚህ አካባቢ ሊገኝ ይችላል የሚል ምልክት አዎ በግምት ሊኖር ይችላል። ትንሽ ሽታም አለ። አዎ ስለዚህ በምልክት ሰዎች የተረባረቡት ለዛ ነው። የምታዩት ሁሉም ሰው ቁፋር ላይ ነው ያለው። እዛ ቦታ ይኑር እዚህ ቦታ ይኑር የሚፈልጉት ሰው የት እንዳለ አይታወቅም። ይሄ በራሱ ትልቅ ህመም አለው። መላው ኢትዮጵያን ምንም ማድረግ ባትችሉ እዚህ ቦታ መጣችሁ ሀዘናችሁን መግለጽ ባትችሉ እንኳን እባካችሁ ይሄን ቪዲዮም ለሌሎች ሰዎች ሼር አድርጉላቸው። ጸሎታችሁ አይለየን እያሉ ነው እዚህ ያሉ ሰዎች። በዚህ ሀገር ባህል መሰረት ቢያንስ አንድ ሰው ከሞተ ሬሳው ተገኝቶ መቀበር አለበት። ካልተገኘ ነፍስም አእምሮም አያርፍም ተብሎ ይታሰባል። እዚህ አካባቢ ራሱ አየሩ ራሱ በቃ በጣም ነው የሚያስጨንቃችሁና ሁላችሁም ኢትዮጵያውያን በጸሎታችሁ ወንድሞቻችን እህቶቻችን እንድታስቡልን እንጠይቃለን። አስከሬን አግኝተዋል? እርስዎ ሬሳ ቤት ደናጊ ቤት በና አልተገኘም። አስከሬኑ ዛሬ 8ኛ ቀን ነው። ሀቺ አፑን ሰቀሜ ሀቺ ዱሁን ሰቀም 9ኛ ቀናቸው ነው። 9ኛ ቀን ድረስ እስካሁን ድረስ እየፈለጋችሁ ነው። ምንም አልተገኘም። ዱሁን ሰቀማ ጋጾ ኮሻ ቦላ ሳይደይ አው እየፈለጉ ናቸው። በ9ኛው ቀን ድረስ ፍለጋ ላይ ናቸው። እንዴት ነበር? እርስዎ ነበሩ ወይ አደጋው ላይ? አደጋ ቦላ እንተ ዴት ይባይ
እኛም አደጋ ላይ ነበርን። አዎ ነበርን። ተርፈናል። አተርፈዋል። አምልጠው ነው። አዎ የልጃቸው ልጅ ነው የልጃቸው ልጅ ነው የሞተው። እስካሁን አስከሬን አልተገኘም። ያው ህብረተሰቡ እዚህ ታች አሁን ቁፋሮ ላይና ፍለጋ ላይ ናቸው። እንግዲህ የወንድሞት ልጅ ሰው ለማዳን ነው የገባው። አይቆይ አሎይዳሶናይክስ አዎ ሰው ለማዳን ሩጦ በመጡበት ነው ህይወታቸው ያለፈው። ሁሌም እኛም ከናንተ ጋር እኛ ከመሃል ከተማ ከአዲስ አበባ ነው የመጣ ነው። እንግዲህ እናንተንም የሚረዱ ሰዎች እንዲያግዟችሁ እንዲረዷችሁ እኛም በጉልበት ለመርዳትም ነው የመጣ ነው። ሀዘናችሁን ለመድረስ ነው የመጣ ነውና በጣም አዝነናል ከልባችን። ኢትዮጵያ ውስጥ የሚኖር ብቻ ሰው አይደለም ዓለም ላይ የሚገኝ ሁሉ አዝኗል። አሁን ይሄንም መልእክት ስናስተላልፍም ብዙ ሰዎች እናንተን ለመርዳት ዝግጁ ናቸው። የእናንተንም ስልክ ቁጥር እንወስዳለን። ለእናታችን እንግዲህ እነሰኒና እነናቲ ባሉ መሰረት ለእናታችን 10,000 ብር እሰጣለሁ። እስካሁን ድረስ 9ኛ ቀናቸው ነው። ሬሳ በመፈለግ ላይ ያሉ እናታችን ናቸው። ምንም ባያደርግላቸው እንኳን የሆነ ነገር ያደርጉበታል ለለት ጉስ ይሆናቸዋል በሚል 10,000 ብር ለእናታችን ሰጥቻለሁ። ይሄው ያዙት፣ ይመርቁልኝ። ሰናቡላቻን ጋኮ ኢንቴ እድሜያን ጾስ ኢንቴ ናጋኮ ኢንቴና አንጆላ ጋኮ በርከት ናጋኮ አንጀትቴ ኢንቴ እድሜያን ጾስ ቀጠሉ እነዚህ ቤተሰብ አጠቃላይ ነው የሞተው። አጠቃላይ ነው የሞተባቸው። ስንት ቤተሰብ ማለት ነው? 4 እና ከዛ በላይ ነው። ከ4 ቤተሰብ በላይ ነው የሞተባቸው። ማገዝ የምትፈልጉ ሰዎች ስልክ ቁጥር ከታች እናስቀምጣለን። እርሶም ያስቀምጡልኛል፣ የባንክ አካውንት ያስቀምጡልናል፣ እናግዛለን። አይዟችሁ። አንድ ቤተሰብ እንግዲህ እስካሁን ድረስ ሬሳ ያላገኙ ለ9 ቀን እየለፉ ያሉ ቤተሰቦች በጣም ነው ልባቸው የሚሰበረው። አይናቸውን ማየት ራሱ በጣም ይከብዳል። ለነሱ እሰጣለሁ። ይሄው አድስልኝ የተባልኩትን ገንዘብ ይሄው ለርሶ 10,000 ብር ነው። እግዚአብሔር ይስጣችሁ። እግዚአብሔር ክፉ ነገር አይድረሳችሁ። ይሄ ክፉ ዘመን ነው፣ ክፉ ነገር ነው የደረሰን። እግዚአብሔር እናንተን በሰላም ወደ ሀገራችሁ ያግባችሁ፣ የሚረዳ ሰው ያድርጋችሁ። አሜን አሜን። ይህ ቦታ በጎፋ በተከሰተው የመሬት መንሸራተት ህይወታቸውን ያጡት ወንድሞቻችንና እህቶቻችን ማለትም እድለኞች ማለት ነው የነሱ ቀብር የተካሄደበት ቦታ ነው። ከልብ ያሳዝናል። እናንተም እዚህ መጣችሁ ይሄንን ስላጽናናችሁ በጣም እናመሰግናለን። እግዚአብሔር ይስጣችሁ የምለውን Yekingo pase yaula, dijana ukitaita, upame.